በቀላሉ በ5 ደቂቃ ውስጥ የሚዘጋጅ ለሳምንታችን የሚሆነን ቁርስ በጣም ሄልዚ የሆነ ሃይ ፕሮቲን ሃይ ፋይበር ሄልዚ ፋት ያለው ቁርስ ነው። በተለይ ጧት የምንመገበው ምግብ በጣም መጠንቀቅ አለብን። ሄልዚ የሆነ ፋት ሃይ የሆነ ፕሮቲን ስንመገብ ሃይ የሆነ ፕሮቲን ለረጅም ሰዓት ፉል አፕ አድርጎ ያቆየናል። ሰውነታችንም ደግሞ ቆንጆ ኒውትሪየንትስ ሲያገኝ በደንብ ኢነርጂ ይኖራናል። ቀናችን ጥሩ ነው የሚሆነው። ሹገር ክሬቭ አናረግም። ያልሆነ ምግብ ይሄ ምንድነው አንነካካም። ይሄ አቅበዘብዘንም እና በጣም ተጠንቀቁ ጧት በተለይ እና ደግሞ እኔ የተጠቀምኳቸው ሁሉም ነገር አለመጠቀም ትችላላችሁ። በተለይ ፕሮቲን እንደ ምርጫችሁ አለመጠቀም ትችላላችሁ። ሚልክም በእናንተ ምርጫ በፈለጋችሁት መጠቀም ላይክ አልመንድ ሚልክ ምናምን መጠቀም ትችላላችሁ። ሁለተኛ ነገር ቀዝቃዛ ይሄኛው ሳታሞቁ ዝም ብለው መብላት ትችላላችሁ። ግን ቀዝቃዛ ያመናል አይመቸንም የምትሉ ከሆነ እንደዚህ በማይክሮዌቭ ለተወሰነ ሰከንድ ሞቅ አድርጋችሁት መብላት ትችላላችሁ። እንደዚህ ደግሞ ቃዋ ደግሞ በጣም የተመቸችኝ ኤግም ትይዛለች ወይ ፍሩት የሚፈልጉት ፍሩት አድ ማድረግ ትችላላችሁ። በተለይ ቤሪዎች ቢሆኑ የተመረጠ ነው።